አይዟችሁ ፈጣሪያችን ፈጥሮ አይጥለንና እስክናገኘው እስክናውቀው ድረስ በያለንበት እንቁም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናደርስላችሁ የመንፈሳዊ ትረካ መርሃ ግብራችን ነው። ቻናሉን ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁን ቆዩ። ቅዱሳን መላእክት በቅዱስ ሚካኤል ፊት አውራሪነት ተውሊት ጠላት የሆኑ ዲያብሎስ ተዋግተው ድል ከመንሳታቸው አስቀድሞ ቅዱስ ገብርኤል እንደ አምላክ ሊመለክ የወደደውን ሳጥናኤል በመቃወም አይዟችሁ ፈጣሪያችን ፈጥሮ አይጥለንምና እስክናገኘው እስክናውቀው ድረስ በያለንበት እንቁም በማለት መላእክትን ያረጋጋ መልአክ ነው። ነብዩ ኢሳይያስ በሰማያት የሳጥናኤል ትንቢትን ውድቀት ምን እንደሚመስል ሲጽፍልን አንተ በንጋት የሚመጣ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? ወደ ሕዝብ መላእክት የላከ አንተ ሆይ እንዴት እስከ ምድር ድረስ ተንቀጠቀጥክ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አደርጋለሁ፣ በልዑልም እመስላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ፣ ወደ ምድር ጥልቅም ትወርዳለህ በማለት ገለጠልን። ቅዱስ ገብርኤል በብሉይ ኪዳን በቅድስና ሕይወት ለተጋውና በገዢዎች ዘንድ የእግዚአብሔር ቅዱስ መንፈስ ያደረበት ሰው ተብሎ የተመሰገነ ለነቢዩ ዳንኤል በማስተዋልና ጥበብን የሰጠ መልአክ ነበር። ለዚህ ነቢዩ እግዚአብሔር አምላክ የሰው ልጆች ከሰይጣን ከሞት ባርነት ነፃ ሊያወጣቸው ሰው እንደሚሆን ሰማይና ምድርን አሳልፎ በቅዱሳን ላይ ነግሶ እንደሚኖር በምሳሌ ገልጾ ያስተማረ መልአክ ነው። አሁንም ነቢዩ ዳዊት አቤቱ ረዳቱ ካንተ ዘንድ ይሆንለት፣ በልቡም የላይኛው መንገድ የሚያስብ ሰው ብፁዕ ነው። በለቅሶ ሸለቆ በወሰንከው ስፍራ የሕግ መምህር በረከት ይሰጣል እንዳለ በቅድስና ሕይወት በመጽናታችን ምክንያት ቅዱስ ገብርኤል መምህር የሆናቸው ቅዱሳን ብዙዎች ናቸው። የእኛ ዕውቀት በሰማይ ከትመው ካሉት ቅዱሳን መላእክት ዕውቀት ጋር ሲነጻጸር እኛ እንደ ሕፃን ያደርገናል። እኛ የእነርሱን ዕውቀት ገንዘባችን የምናደርግ በትንሣኤ ነው። ስለዚህ ቅዱስ ጳውሎስ ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ ያን ጊዜ ግን ፊት ለፊት እናያለን። አሁን በከፊል ኋላ ግን እንደተገለጸልን መጠን ሁሉን እናውቃለን ብሎ እንዳስተማረ፣ ስለዚህ ዕውቀታችን የተሟላ እንዲሆንልን ሰይጣንን ለመቃወም እንዲረካ የቅዱስ መላእክት የዕውቀት ድጋፍ በእጅጉ ያስፈልገናል። ምክንያቱም ከኛ ይልቅ ሳጥናኤል የሚያውቁት እነርሱ ናቸውና። ቅዱስ ገብርኤል ቅዱሳን ይሆን ዘንድ ለተጠሩት ሁሉ መንፈሳዊ ዕውቀትን የሚያካፍላቸው መልአክ ብቻ አይደለም፣ ለእግዚአብሔር በመገዛታቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራ የሚታደጋቸው መልአክ ነው። በፋርስ ንጉሥ በነበረው ናቡከደነፆር እግዚአብሔር አምላክ ምድሪቱ ሁሉ ሲያገዛት በትዕቢት ተሞልቶ በኃይል አደርጋለሁ፣ በማስተዋል ጥበብንም የሕዝብን ደንበቦች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ በሚቀመጡባቸው ከተሞችም አናውጣለሁ፣ በእጄ ዓለምን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደ ተተወ እንቁላልን እወስዳቸዋለሁ፣ ከእኔ የሚያመልጥ የለም የሚቃወመኝም የለም ብሎ በመታበይ የወርቅ ጣዖትን አሰርቶ ዱራ የሚባል ስፍራ ላይ አቆሙ። በግዛቱ በልዩ ልዩ ስልጣን እርከን ላይ ያሉት ሹማምንቶችና ገዢዎች ሰብስቦ የመለከትና የእንቢልታን የመሰንቆንና የክራርን የበገናና የዋሽንትን ዘፈን ሁሉ ድምጽ በሰማች ጊዜ ወድቃችሁ ንጉሡ ናቡከደነፆር ላቆመው ለወርቅ ምስል ስገዱ፣ ወድቆ ለማይሰግድ በዛ ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ አዋጅ አስነገረ። ይህን አዋጅ የሰሙ ንጉሥ ሽማምንት ሁሉ የመለከቱንና የእንቢልታውን እንዲህ ዘፈን ድምጽ በተሰማ ጊዜ ተደፍተው ለወርቅ ምስል ሰገዱ። በባቢሎን አውራጃ ላይ የተሾመው አዛሪያ ወይም ሲድራቅ፣ አናንያ ወይም ሚሳቅ፣ ሚሳኤል ወይም አብድናጎ ግን
ንጉሥ ላቆሙ ምስል አንሰግድም? ነገረ ሰሪዎችም ይህንን ወሬ ለንጉሥ ነገሩት። ንጉሡም እጅግ ተቆጥቶ ወደ እነሱ አስጠራቸው። እርሱም ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸው ታስረው ወደ እቶነ እሳት እንደሚጥል አስጠነቀቃቸው። ሰለስቱ ደቂቅ ግን ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደው እሳት እቶን ያድነን ዘንድ ይቻላል፣ ከእጅህም ያድነናል። ንጉሥ ሆይ ይህንንም ባይሆን አማልክትህን እንዳናመልክ ላቆምከው ለወርቅ ምስል እንዳንሰግድ እወቅ ብለው መለሱለት። ንጉሡ ናቡከደነፆር ቁጣ ከፊቱ ይልቅ እጅግ ነደደ። እሳቱንም 7 እጥፍ እንዲያቀጣጥሉ እነዚህን 3 ብላቴኖች እጅና እግራቸውን አስረው ከእነ ማዕረጋቸው ልብሳቸው ከእቶነ እሳት ውስጥ እንዲጨምሯቸው ትእዛዝ አስተላለፈ። ትእዛዙ አስቸኳይ ነበረና እርሱን ወደ እሳቱ የጣሏቸው ኃያላን በእሳቱ ወላከን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን ሰለስቱ ደቂቅ ወደ አምላካቸው በፍጹም ልባቸው እናምንህና እንፈራህ አታስፈራን እንጂ ገጸ ረድኤትን እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤል ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም በእስራታቸውን ፈታ፣ እሳቱን እንደ ውሃ አቀዘቀዘ። ሰለስቱ ደቂቅም መልአኩን ልኮ እዚህ እቶነ እሳት ያዳናቸው አምላክ የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም ይመስገን ይክበር ነው በማለት አመሰገኑ። ንጉሡ ናቡከደነፆር ሰለስቱ ደቂቅ እሳቱ አንዳች ጉዳት ሳያደርስባቸው በእሳቱ ሲመላለሱ ከእነሱ ጋር የሰው መልክ ያለው ነገር ግን አምላክን የሚመስል መልክ ተመለከተ። መንፈስ ቅዱስ ሊቀ ካህናት ቀያፋን ፊቱን ጸፍቶ አፉን ከፍቶ ሕዝቡ ሁሉ ከሚያጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስብምን ብሎ እንደነገረው እንዲሁ ናቡከደነፆር እነሆ እኔ የፊቱን በእሳት መካከል የሚመላለስ 4 ሰዎች በዛ አያለው፣ ምን የነካቸው የለም፣ አራተኛው መልክ ግን የእግዚአብሔር ልጅ ይመስላል ብሎ እንዲናገር አደረገው። የእግዚአብሔር ልጅ መልክ ያለውም በኋላ መላ ብሎ የተናገረለት ቅዱስ ገብርኤል ነው። እሱ ስለመሆኑ ለነብዩ ዳንኤል በተናገረለት ግርማ ማረጋገጥ እንችላለን። ናቡከደነፆር ወደ እሳት እቶን በመቅረብ እነዚህ ብላቴኖች እናንተ የልዑል አምላክ ባሮች ሲድራቅ፣ ሚሳቅ፣ አብድናጎም ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቶች፣ መኳንንቶች፣ አማካሪዎች እና የሀገር ገዢዎች ሁሉ እሳቱ ከነዛ ብላቴኖች ላይ አንዳችም አቅም እንዳልነበረው ከጠጉራቸው ቅንጣት እንኳን እንዳላጋጠለም ሰናፍናቸውም እንዳልተላወጠ የእሳቱ ሽታ እንዳልደረሰባቸው ተመለከቱ። ንጉሡ ናቡከደነፆርም መልአኩን ልኮ ያዳናቸው እነዚህ ቅዱሳን አምላክ አመሰገነ። በእነዚህ አምላክ ላይም የስድብን ቃል የሚናገር ሰው እንደሚገደልና ቤቱም የጉድፍ መጣያ እንዲሆን አዋጅ አስነገረም። አዛሪያ፣ አናንያ፣ ሚሳኤል ንጉሥና ሹማምንቶች ዘንድ ሞገስ አገኙ፣ በክብርም ከፍ ከፍ አሉ። ስለዚህ ቤተክርስቲያን መንጋዎቹ የእምነት ፍሬ ከነዛ ብላቴኖች ተምረው እግዚአብሔርን በማምላክ እንዲጸኑና የመልአኩን የቅዱስ ገብርኤል ተራዳኢነት እንዲረዱ በታኅሳስ 19 ቀን ይህንን ዕለት ትዘክራለች፣ በታላቅ ድምቀትም ታከብራለች። እንደ ቤተክርስቲያን አስተምሮ እምነት በድርጊት ላይ የሚገባው ክርስቲያን ተግባር ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስ መስሎ ለመኖር ሊተጋ እና መስሎ ሊመላለስ ይገባዋል። በሰለስቱ ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነት ጀምሮ በአንድ እግዚአብሔር ታምኖ በቅድስና ሕይወት በመመላለስ የመጣ እምነት ነው። እነዚህ ብላቴናዎች በእግዚአብሔር ዘንድ የሚያገኙት ድል አክሊል ተስፋ አድርገው 49 ክንድ ያህል የነደደውን እሳት እቶን አላስፈራቸውም። በእግዚአብሔር ኃይል ያላቸው ጽኑ እምነት በእሳት ተቃጥሎ ለመሞት እንኳን አላስጨነቃቸውም። እንዲህም ሆነ በመገኘታቸው በእምነታቸው በእግዚአብሔር ደስ አሰኙት። ስለዚህ እግዚአብሔር ባለሟል ቅዱስ ገብርኤል
በመላክ ከእሳቱ እቶን ታደጋቸው። ይህ ታላቅ የሆነ እምነት ሶዶማውያን ገዢዎች በተነሱበት በአሁናዊ ዓለም በእኛ በክርስቲያኑ ላይ ሊታይ የሚገባ እምነት ነው። እነዚህ ገዢዎች ኢኮኖሚያዊ ጡንቻቸው ታምነው ነፍሳቸው በእነርሱ እጅ ተይዘው መስሏቸው በእኛ ላይ ሰይጣናዊ ሕግጋት ሊጭኑብን ደፋ ቀና ይላሉ። ስለዚህ እኛ ክርስቲያኖች የምድሪቱ ገዢዎች እኛን ለማስፈራት ሲሉ በእኛ ላይ ያነደዱትን እሳት በመላኩ በቅዱስ ገብርኤል ተራዳይነት እንደሚያጠፋልን በእግዚአብሔር ታምነን በእምነት ልንቃወም ይገባናል። እግዚአብሔር አምላክ እነዚህን ከክፉ ሶዶማውያን ገዢዎች ጥፋት ምድራችን ይታደጋት። የመላኩ የቅዱስ ገብርኤል ምልጃና ጸሎት ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ።